ውድ የቻናላችን ተከታታዮች ከኛ ጋር አብሮ ሰብስክራይብ በማድረግ ጸሎቱን ይጀምሩ። እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። መዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 2። ዓይኖቼ ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። አቤቱ በሰማያት ላይ ያለ አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንባርካለን። አንተ በሁሉም ላይ ከፍ ከፍ ያልክ አምላክ ነው። አቤቱ አሁን ደግሞ አንድ ነገር አንተን እንለምናለን። እግዚአብሔር አምላክ ሆይ ከሀገራችን ወጥቶ ብዙዎች በስደት የሚኖሩት አሉና እግዚአብሔር አምላክ ሆይ በስደት ላይ ላሉት፣ በጭንቀት ላይ፣ በፍርሃት፣ በብቸኝነት እግዚአብሔር አምላክ ሆይ ተስፋ በመቁረጥ የሚኖሩትን ልጆችን አንተ እንድታስባቸው በኢየሱስ ክርስቶስ ስም እንለምናለን። ዓይናቸው ወደ ተራራ ተነስቷል። ረዳታቸው ከየት እንደሚመጣ እየተጠባበቁ ነው። ጌታ ሆይ ረዳታቸው ከአንተ እንደሚመጣ በግልጽ እግዚአብሔር አምላክ ያሳያቸው። አቤቱ በውኃ ውስጥ ቢያልፉ ከእነርሱ ጋር እግዚአብሔር እንድትሆንላቸው እግዚአብሔር አምላክ ሆይ እግዚአብሔር መንፈስ ቅዱስ ሆይ አጽናኝ አንተንና እግዚአብሔር መንፈስ ቅዱስ ሆይ በማይጠፋና በማይለቅ በማጽናናት አንተ አጽናናቸው። በእሳት ውስጥ ሲያልፉ እንዳያቃጥላቸው እግዚአብሔር አምላክ ሆይ እስራኤልን አንተ ከግብፅ ምድር ባወጣ ጊዜ እንደመራ እግዚአብሔር ሆይ በሌሊት የእሳት አምድን በቀን ደግሞ እግዚአብሔር አምላክ ሆይ ደመናና አምድ በሰማይ እንደዘረጋ እግዚአብሔር አምላክ ሆይ በሚያልፉበት በሚሄዱበት እግዚአብሔር እሳት እንዳያቃጥላቸው እግዚአብሔር አንተ የደመናን አምድ እንድትሰድላቸው በኢየሱስ ክርስቶስ ስም እንለምናለን። የስደት ሕግ ጉዳይ፣ የሥራ እጦት፣ የቤተሰብ ርቀት፣ የገንዘብ ችግር ይህ ሁሉ በአንተ እንዲፈታላቸው እግዚአብሔር አምላክ በአንተ ፊት እንጥላለን። በሌላ ስፍራ መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 8 እስከ 9 እንዲህ ይላል፣ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም ይላል ቃልህ። ጌታ ሆይ የጭንቀት መንፈስ እንዲርቅ በኢየሱስ ክርስቶስ ስም እናዛለን። የፍርሃት ሰንሰለት ይቆረጥ። የተዘጋ በር በኢየሱስ ክርስቶስ የሚከፈት። ተስፋ የሌለው ሁኔታ እግዚአብሔር አምላክ ሆይ አንተ ልጅን መንፈስን ስትልክ እግዚአብሔር አምላክ ሆይ ይቀየራልና እግዚአብሔር ተስፋ በቆረጡት ነገር ላይ የኢየሱስ ስም በመንፈስ ቅዱስ ኃይል እንድትልክላቸው እግዚአብሔር ከላያቸው ላይ የሰፈረ የትኛውን ተስፋ መቁረጥ በኢየሱስ ክርስቶስም ከነሱ ላይ እንዲቆረጥ አንተ መንገድ ላይ በማይታይ መንገድ እግዚአብሔር አምላክ ሆይ የሚሄዱበትን እግዚአብሔር ያሰቡትን እንድታዘጋጅላቸው በምድረ በዳ ላይ እግዚአብሔር አምላክ ሆይ ውሃን እንድታፈልቅላቸው ኢየሱስ ክርስቶስም እለምናለሁ። አቤቱ በሁሉ እንጨነቃለን፣ ነገር ግን አትጨነቁ ብለህ ተናግረሃልና እነርሱን የሚፈልግ ክፉ በኢየሱስ ክርስቶስ ስም አያሸንፋቸው። በሕይወታቸው ላይ የድል ማዕተም እግዚአብሔር አምላኩ በመንፈስ ቅዱስ እንድትመታላቸው እንድታኖርላቸው ኢየሱስ ክርስቶስን ለምናለን። የመንፈስ ቅዱስ እሳት በእነርሱ ላይ ኢየሱስ ክርስቶስም ይውረድ። ልባቸውን በሰላም ሙላ። እምነታቸው እንደ እሳት በኢየሱስ ክርስቶስም በብርሃን አብራ። ጠላት ያቆመው በኢየሱስ ክርስቶስም ከላያቸው ላይ ይፈረሱ። አቤቱ ቤተሰቦቻቸውን ጠብቅ። ወደፊታቸው እግዚአብሔር አምላኩ አንተ ባርክላቸው። እንባቸውን ወደ ደስታ ቀይር። የስደት መንገዳቸውን ወደ ክብር እግዚአብሔር አምላኩ በክርስቶስ ኢየሱስም ለውጥላቸው። በሌሊት ሰላም ስጣቸው፣ በቀን ሞገስ አልብሳቸው። እግዚአብሔር በሚሰሩበት በሚወጡበት በኢየሱስ ክርስቶስ ስም የአንተ ሞገስ በላያቸው ላይ እኛ እንደምንጠራ እንደምትመልስ እናምናለን። ዛሬ ሰንሰለት በኢየሱስ ክርስቶስ ይፈታ። ዛሬ ተስፋ በኢየሱስ ክርስቶስ ይታደስ። ዛሬ በስደት ውስጥ ያሉ ሰዎች
አንተ ከእነርሱ ጋር እንዳለ ይወቁ። እግዚአብሔር አምላኩ በውስጣቸው አንተ ከእነሱ ጋር እንዳለ ያለ ስራ በክርስቶስ ኢየሱስም በእነሱ ውስጥ ይሰማራቸው። በክርስቶስ ኢየሱስ ኃይለኛው ስም ይህን ሁሉ እንጸልያለን። አሜን።